መረጃ። ሰላም ውድ የኢትዮ ዜና ዩቲዩብ ቻናል ተከታታዮቻችን እንደምን ቆይታችኋል? የዛሬውን ዜና ይዘንላችሁ ቀርበናል። እስከ መጨረሻው ድረስ ተከታተሉ። ከሰሞኑም በደብረ ታቦር ከተማ የተከሰተው ምንድነው? በአማራ ክልል የደቡብ ጎንደር ዞን መቀመጫ በሆነችው ደብረ ታቦር ከተማ በፋኖ ታጣቂዎችና በመንግስት ኃይሎች መካከል በተካሄደ ግጭት የህይወትና የንብረት ጉዳት መድረሱን ነዋሪዎች ተናገሩ። በከተማዋ ከፍተኛ ውድመት ያደረሰው ግጭት የተከሰተው በዞኑ በሚገኙ ሌሎች አካባቢዎች ጭምር ውጥረት ከነገሰ ከአንድ ወር ገደማ በኋላ እንደሆነ ነዋሪዎቹ ለቢቢሲ ገልጸዋል። ለደህንነታቸው ሲባል ስማቸው እንዲጠቀስ ያልፈለጉና ቢቢሲ ያነጋገራቸው 4 ነዋሪዎች ረቡዕ የካቲት 4 2018 ዓ.ም ከማለዳው 12 ሰዓት እስከ 1 ሰዓት በከተማዋ ውስጥ ተኩስ መሰማት እንደተጀመረ ተናግረዋል። እስከ ቀኑ 11 ሰዓት ድረስ የዘለቀ ነው ባሉት በዚህ ግጭት ፖሊስ ጣቢያዎችና የመንግስት ተቋማት ተቃጥለዋል። እንዲሁም የመንግስት የጸጥታ ኃይሎችና የፋኖ ታጣቂዎች ሞተዋል ብለዋል። የሟቾቹ ቁጥር ምን ያህል እንደሆነ ባይጠቀስም የደረሰውን ጉዳት ከባድ ሲል ገልጸውታል። የሲቪል ሰርቪስ መምሪያ ዞን ፖሊስ መምሪያ የዞኑ ዋና አስተዳዳሪ የእንግዳ ማረፊያ እንዲሁም በርካታ የፖሊስ ጽሕፈት ቤቶች መቃጠላቸውን ነዋሪም በበኩላቸው በመንግስት ተቋማት ላይ የደረሰው ውድመት መጠነ ሰፊ እንደሆነ ተናግረዋል። ከአርሶ አደሮች መሳሪያ ተሰብስቦ ተከማችቷል የሚባል ወሬ ስለነበረ እርሱን ነው አቃጥለው ወጡ የሚባለው ሲሉም ምክንያቱ ምን እንደሆነ ጠቁመዋል። በተለያዩ የከተማ አካባቢዎች የድሮን ጥቃቶች መፈጸማቸውንም ነዋሪዎቹ ለቢቢሲ ተናግረዋል። አንድ ነዋሪ ጥቃቱ በከተማው ዳርቻዎች ላይ ነው የተፈጸመው። ኪዳነ ምህረት አባረጋዊ አካባቢ የድሮን ጥቃት ተፈጽሟል። በአካባቢው የፋኖ ኃይል ነበር። በእነሱ ላይ በተደጋጋሚ ጥቃት ተፈጽሟል ሲሉ ድምጽ ሲሰማቸው እንደነበረ ገልጸዋል። ከዚህም ባሻገር በወቅቱ ሲንቀሳቀሱ የነበሩ 4 የሚደርሱ ሰላማዊ ሰዎች መገደላቸውን ነዋሪው አክለዋል። በግጭቱ ስለደረሰው የጉዳት መጠን ከአካባቢው መስተዳደር የተገለጸ ነገር የለም። ቢቢሲ ስለ ክስተቱ ከገለልተኛ ወገን አላረጋገጠም። ከአካባቢው አስተዳዳሪዎች እና የኮሙኒኬሽን ኃላፊ ዝርዝር መረጃ ለመጠየቅ ያደረገው ጥረት አልተሳካም። የከተማዋ አስተዳደር ባወጣው መግለጫ ወራሪ ሲል የገለጻቸው ኃይሎች በመንግስትና በግለሰብ ንብረት ላይ ውድመትና ዘረፋ መፈጸማቸውን ገልጿል። ታጣቂ ኃይሎቹን በስም ያልጠቀሰው አስተዳደሩ ታጣቂ ቡድኑ ብዛት ያላቸው የከተማ አስተዳደሩ ተቋማት የደቡብ ጎንደር ዞንና የፋርጣ ወረዳ ተቋማት በእሳት እንዲቃጠሉ እንዲሁም ኤሌክትሮኒክስ ዕቃና ሌሎች ቁሳቁሶች እንዲወድሙ አድርጓል ብሏል። ከዚህም በተጨማሪ አምቡላንሶችና ተሽከርካሪዎችን እንዳቃጠሉም ገልጿል። የከተማዋ አስተዳደር በማህበራዊ ሚዲያ ገጹ ላይ በቃጠሎ የወደሙ ተቋማትና ንብረቶችን ምስል አጋርቷል። የአማራ ብሔራዊ ንቅናቄ አብን የካቲት 3 2018 ዓ.ም ባወጣው መግለጫ በክልሉ አንዳንድ አካባቢዎች ግጭቶች አገርሽተዋል ብሏል። አካባቢዎቹን በስም ያልጠቀሰው የፓርቲው መግለጫ ባለፉት ጥቂት ጊዜያት ታይቶ የነበረው አንጻራዊ መረጋጋት ከሰሞኑ ወደ ተባባሰ የትጥቅ እንቅስቃሴ መቀየሩን ገልጿል። በክልሉ የሚንቀሳቀሰው ታጣቂ ቡድን ስለ ግጭቱም ሆነ ደረሰ ስለተባለው ውድመት እስካሁን ያለው ነገር የለም። ግጭቱ እንዴት ተከሰተ? ከ2 ዓመት በላይ በግጭት ውስጥ ባለው የአማራ ክልል ውስጥ የምትገኘው የደብረ ታቦር ከተማ አልፎ አልፎ በታጣቂዎችና በመንግስት ኃይሎች መካከል በሚከሰት ግጭት እንዲሁም በሰላም እጦት ውስጥ ቆይታለች። በአካባቢው ተሰማርቶ የነበረው የመከላከያ ሰራዊት በተወሰነ መልኩ ቢሆን በከተሞች አካባቢ ግጭቱ ጋብ ብሎ እንዲቆይ አድርጎ ነበር ይላሉ ነዋሪዎቹ። ሆኖም የመከላከያ ሰራዊት ከደቡብ ጎንደር ዞን መውጣቱን ተከትሎ የፋኖ ታጣቂዎች ረቡዕ ዕለት ወደ ከተማው እንደገቡ ይናገራሉ። አንድ ነዋሪ ባለፈው ሳምንት አርብ ጥር 29 2018 ዓ.ም መከላከያ ከደቡብ ጎንደር ወጥቶ ነበር። ከዚያም ፋኖዎች በወረዳው ገቡ፣ ከዚያም ወደ ዞኑ ገቡ ብለዋል። በከተማዋ ዙሪያ ለአንድ ሳምንት ያህል ውጥረት እንደነበረ ያስታወሱት ነዋሪው ማክሰኞ ዕለት በስራ ላይ ሳሉ የፋኖ ታጣቂዎች በመኪና ተጭነው ወደ ከተማው እያመሩ እንደሆኑ ሲሰሙ እኩል ቀን ላይ ስራቸውን አቋርጠው ወደ ቤት መመለሳቸውን ተናግረዋል። በዙሪያው ውጊያ ከተጀመረ 1 ሳምንት ሆኖታል። ሰኞ ዕለት ማታ ጀምሮ በደብረ ታቦር አለመረጋጋት ነበር። ከዚያ ረቡዕ ጠዋት 1 ሰዓት ጀምሮ እስከ ቀኑ 11 ሰዓት ድረስ ከተማው ግጭት ውስጥ ነበር። የድሮን ጥቃት ነበር። ከሁለቱም ወገን በፋኖም በሚሊሻም ብዙ ሰዎች ሞተዋል ብለዋል። አብንም ከትናንት በስቲያ ማክሰኞ ዕለት ባወጣው መግለጫ በዝርዝር ያለው ነገር ባይኖርም የሀገር መከላከያ ሰራዊትን መነቃነቅ ተከትሎ ህዝባችንን
ለዳግም ሰብአዊ ቀውስ የሚዳርግ ሁከት ተከስቷል ሲል የመከላከያ ሰራዊት እንቅስቃሴ እንደነበር አመልክቷል። አሁን በከተማዋ ያለው ሁኔታ ምን ይመስላል? ከተማዋ አሁንም ከስጋት የተላቀቀች ባይሆንም ከረቡዕ አመሻሽ 11 ሰዓት በኋላ ተኩስ አለመኖሩን ነዋሪዎች ለቢቢሲ ተናግረዋል። መከላከያ ሰራዊት ወደ ከተማዋ እያመራ እንደሆነ ከተሰማ በኋላ ታጣቂዎቹ ከከተማዋ መውጣታቸውን ነዋሪዎቹ ገልጸዋል። እንደ ነዋሪዎቹ ከሆነ ከተማዋ አሁን ላይ በመንግስት የጸጥታ ኃይሎች ቁጥጥር ስር ትገኛለች። በግጭቱ ህይወታቸው ያለፈ የጸጥታ ኃይሎች የቀብር ስነ ስርዓት ሐሙስ ላይ የቀብር ስነ ስርዓት ላይ ይሰማ ከነበረ የተኩስ ድምጽ ባለፈ ምንም አይነት የመሳሪያ ድምጽ እንዳልነበረ ነዋሪዎቹ ገልጸዋል። ሐሙስ ዕለት ወደ ከተማ ወጣ ብለው እንደነበሩ የገለጹ ሌላ ነዋሪ በበኩላቸው አልፎ አልፎ በከተማዋ ሰዎች እና ባጃጆች ሲንቀሳቀሱ እንደሚታዩ፣ ነገር ግን የመንግስትና የግል ተቋማት ዝግ ሆነው መዋላቸውን ተናግረዋል። የከተማ አስተዳደሩ ከተማዋ ከረቡዕ አመሻሽ ጀምሮ ወደ ቀደም እንቅስቃሴዋ መመለሷን በማህበራዊ ሚዲያ ገጽ አስታውቋል። የንግድ ድርጅቶች እና አገልግሎት ሰጪ ተቋማት ስራ መጀመራቸውንም ጠቅሶ በከተማዋ የነበረውን ሰላም ለመመለስ እንደሚሰራ ገልጿል። ከተማዋ ከሰሜኑ ጦርነት አንስቶ ሰላም አግኝታ አታውቅም ያሉ አንድ ነዋሪ ግን ኑሯቸው አሁንም የሰቆቃ እንደሆነ ተናግረዋል። ነገ ምን እንደሚሆን አናውቅም። የፋኖ ታጣቂዎችም የመንግስት የጸጥታ አካላትም ናቸው የሚያስጨንቁን ሲሉ አጣብቂኝ ውስጥ መግባታቸውን ገልጸዋል። አንደኛው ሲገባ ሌላኛው ሲወጣ በሚፈጠረው ክፍተት የሚገቡ ዘራፊዎችና ልጆችን ከእናታቸውን ነጥቀው ገንዘብ የሚጠይቁ አጋቾች እንደሚያሰጓቸውም ነዋሪው አክለዋል። ለሰላማቸው እምነት የሚጥሉበት አካል እንደሌለ በተስፋ መቁረጥ ተናግረዋል። በደብረ ታቦር ከተማ ስለተከሰተው ግጭት የአማራ ክልል አስተዳደር እስካሁን ያለው ነገር የለም። ቢቢሲ እስከ ሐሙስ ምሽት ድረስ ከደቡብ ጎንደር ዞንና ከደብረ ታቦር ከተማ አስተዳደር ኃላፊዎች ተጨማሪ መረጃ ለማግኘት ያደረገው ጥረት ስልካቸው ባለመነሳቱ አልተሳካም። ውድ የኢትዮ ዜና ዩቲዩብ ቻናል ተከታታዮቻችን የዛሬው ዜና ይህንን ይመስል ነበረ። እስከ ቀጣዩ ዜና ድረስ ሰላም ቆዩልኝ።